ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም። ዛሬ ደግሞ ለየት ያለ ነው የማሳያችሁ መጫወቻ ቦታ። እንዴት ነው አያችሁት? ያምራል። ወይኔ ደስ ይላል። ግን ያው ምን እንደው ታውቃላችሁ ልጅ መያዝ በጣም እንዳደከመኝ ልነግራችሁ እፈልጋለሁ በዛ አጋጣሚ እና ይህ መጫወቻ ቦታ በጣም አሪፍ ነው እና ምን ትሉኛላችሁ? ኢትዮጵያ ላይ ለመክፈት አስቤ ነበር። እስኪ ሀሳብ አስተያየታችሁን ቤተሰቦቼ ኮሜንት ላይ አስቀምጡልኝ። አሪፍ ነው ወይስ እንዴት ነው? አሁን እዚህ ላይ በጣም አሪፍ ነው። በሰዓት ነው የሚከፈለው እና በቆያችሁበት የሰዓት መጠን ያክል ስለሆነ ከስተምር ካለ በጣም ጥሩ ነው። እና ኢትዮጵያ ላይ እኔ እንጃ ገብቼም አላውቅም። ከፍዬ ስለማላውቅ በሰዓት ይሁን በመጫወቻው እንትን ይሁን የሚከፈለው አላውቅም። እና ምን ትሉኛላችሁ? እንደ ሀሳብ ውድ ቤተሰቦች እስኪ ሀሳብ አስተያየታችሁን እና ቤተሰቦቼ እና ውዶቼ ቪዲዮዬን እያያችሁልኝ ቪዲዮዬን ስታዩ ላይክ እንዳይረሳ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እወዳችኋለሁ። እና እስኪ እንዴት አያችሁት? እስኪ ማነው እንደዚህ ልጅ ጋር ሲሮጥ ሲሯሯጥ ሲከረባበት የሚውል? እኔማ በጣም ነው የደከመኝ የሰለችኝ። አሁን እነሱ ጋር ስከረባበት ሳሯሩጥ እውላለሁ። ስመጣ ቤት ያለ ስራ፣ እነሱ ደግሞ ከዛ ሲመጡ የለበሱት ልብሳቸው ጫማቸው እንዴት እንደሚሆን አስባችሁታል? ከዛ ከመሄዳችን በፊት ለራሱ ምን አይነት ስራ ስጠገር ቆይቼ እንደሚሄድ እኔ ነኝ የማውቀው። እና በጣም ከባድ ነው። ሁለት ሶስት ሆናችሁ የምትሰሩት አድላችሁ የምር በጣም ነው እንትን ያልኩት የቀናሁት። ሁለት ሶስት ሆናችሁ በምትሰሩ እኔ ብቻዬን ነኝ። የት የሚሄዱ ሲኦል የሚግቡ ጉድጓድ የሚግቡ የት የሚግቡ በቃ ግዴታ ነው መከተል አለብኝ። አብሬያቸው ነው የሚሄደው። እና በጣም የደከመኝ የምር ሰብስክራይብ እያደረጋችሁ አበረታቱኝ። እና ሀገሬ ላይ እስኪ ራሴ የምለውን ነገር ኑሮኝ እየሰራሁኝ በሀገሬ እንድኖር ውዶች ወደፊት ለመሄድ አስቤያለሁ። አሁን ማለት ላለመመለስ ማለት ነው። ጠቅልዬ ሊገባ እያሰብኩ ነው እና ትንሽ ጊዜ ነው የቀረኝ። አበረታቱኝ ቤተሰብ እንሁን እንጠያየቅ። አያችኋቸው እንትን ወይኔ እኔ እኮ በጣም የምር አሁን ሲነግሯቸው አይሰሙም። ተው ስትሏቸው በጣም ነው የሚብስባቸው። በጣም አሁን እነሱ ጋር እየተንሸራተትኩ ነው። ማን ይቀርበታል? እነሱ ብቻ ናቸው እንዴ እንትን የሚሉት እንዴ? እነሱ የተጫወቱ ነው የምንጫወት እንጂ። እና እንደዛ ነው ቤተሰብ ብቻ ከባድ ነው የምር። ቤተሰብ ጠይቁ፣ ይዘይሩኝ፣ ይዘይራችኋለሁ። እና ትምህርት ሲከፈት ይሻላል መሰለኝ። በቃ ትምህርት ሲከፈት ማለቃቀስ ነው ስራዬ። የምን ስንፍና እንዳትሉኝ። ትምህርትም ሲዘጋም በቃ ብቻ የትኛው እንደሚሻል እኔ የአረብ ሀገር ስራ በጣም እያስመረረኝ እያማረረኝ ነው ያለው። ይብስ ደግሞ ኳስ ውስጥ ገብቼ ለመውጣት እየተንፈራፈርኩ ነው። እና በጣም እንትን ብሎኛል እውነት። ብሩ ሲመጣ መልሼ ድካሙን እየረሳሁት እየሰራሁ ነው እንጂ እንደ ድካሙ እኔ ምንም የመስራት አላማም እቅድም አይኖረኝም ማለት ነው። ግን ምን ታደርጉታላችሁ? ኢትዮጵያ ላይ ያለውን ነገር ሳስብ መልሼ እሰራለሁኝ። እና እንደዛ ነው እላችኋለሁ ቤተሰብ። ግን ከልጅ ከመያዝ እና ምግብ ጽዳት የትኛው ይሻላል? እኔ አሁን ሁሉንም ነው የምሰራው። ምግብ እንኳን ብዙም አልሰራም፣ ግን ልጅና ጽዳት ያው ሙሉ ስራዬ ነው ማለት ነው። እና የቱ ይሻላል? አረብ ሀገር ላይ ሰው ሀገር ላይ የትኛው ስራ ይሻላል? ጽዳት ከምን ነው? ልጅ ከምን ነው? ምግብ ከምን ነው? ልጅ በጣም ነው የሚያንቀጠቅጠኝ እውነት ነው የምላችሁ። በቃ እረፍት የላችሁም። እኔ በጣም እንዴት እንደሚሮጡ ለራሱ አታውቁትም፣ እንዴት እንደሚሄዱ። አሁን በዛ አይታችሁ የሆነ ነገር ዞር ስትሉ የሉም በደቂቃ ነው። እዚህ ጋር አሁን ሌላ ሰው ስላለ ነው እሱም እንትን ያልኩት። እና እዚህም የተንሸራተትን ነው። ጅዋጅዌ ያለ እነሱ ለምን ይቀርብናል? እነሱ ብቻ ናቸው እንደሚጫወቱት። ማጫወቴ ካልቀረ እስኪ እኔም ልሞክረው። እኔም አብሬያቸው እነሱ እንደሚሆኑት ግን እነሱ የሚያደርጉትን አደርጋለሁ ብዬ ማለት ነው። እኔን የማይችለኝ መጫወቻ ውስጥ ገብቼ እንዳልቀር ጸሎት አድርጉ። እና ይሄን ይመስላል። እስኪ እዚህ ቦታ የምትመጡ ልጆች ካላችሁ ሃይ በሉኝና እንገናኝ። እኔ መቼም አልቀርም። ሁልጊዜ እንደሄድኩኝ ነኝ እና አታጡኝም። በደንብ እዩኝና ቪዲዮውን በደንብ እዩት፣ ከዛ ታገኙኛላችሁ ቤተሰብ።
ውዶቼ ቤተሰቦች እወዳችኋለሁ። እዚህ ጋር ያው እየሄድን ነው እንደቀጠልን ነን። ሩጫው እንደቀጠለ ነው አልቆመም። ግን እኮ ደስ ይላል ስለሚያደክሙ ነው እንጂ ልጆቹ ንፋሱ ምናምን። ግን በዚህ በሙቀት ወይኔ ልጅ የምር ልጅ ብትወልጂ አትችይም ልጅሽን እንዳትሉኝ እኔ ለራሱ አሳስቦኛል። በእነዚህ ልጆች ምክንያት አሁን የኔን ልጅ ስወልድ እንዴት ነው የማሳድጋቸው? ይዛቸዋለሁ ወይስ እንደነዚህ ነው የሚያሯሩጡኝ እያልኩኝ ሀሳብ ላይ ነኝ ቤተሰቦቼ። ብቻ ያው አያችኋት እዚህ ደግሞ እቺ በጣም ይናፍቁኛል። የሚገርማችሁ ነገር ማለት ነው ትቻቸዋለሁ እረፍት ምናምን ሲሄድ ይሄም ጥሩ ነገር ነው ማለት ነው። ይናፍቁኛል። ስመጣ ደግሞ ያው አለቃቅሳለሁ። ኑ አብረን እንከረባበት። ወይኔ አንዳንድ ጊዜ ሳይ ራሴን ቪዲዮ ማለት ነው ያስቀኛል የምር። ትልቅ መሆኔን ረስቼው አብሬ እነሱ ጋር የስራው ፀባይ ነው የስራው ባህሪ ነው። ምንም ማድረግ አልችልም። ለዛ ነው ውዶቼ እወዳችኋለሁ። ውድ ቤተሰቦቼ ላይክ ሼር ሰብስክራይብ እንዳይረሳ አበረታቱኝ። ቤተሰብ እንሁን እንጠያየቅ እንዘያየር። ቻው ቻው ውዶቼ እወዳችኋለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ሌሎች ቪዲዮዎችም እሰራላችኋለሁ። ግን ያው እኔ የተለየ ላልሰራ እችላለሁ። ውሎዬን አዳሬን ምናምን ነው እንጂ የምሰራላችሁ ስለሆነ የምሰራላችሁ እስቲ ውሎዬን አዳሬን ምናምን ሁሉ ነገርን ታዩኛላችሁ። ወደፊትም ከዚህ የተሻለ አሪፍ ቪዲዮ እየሰራሁ እመጣለሁ ብዬ አስባለሁ። ቻው ውዶች እወዳችኋለሁ። ባይ